እንጂ በአንተ መናቅ የለብኝም የትም ቦታ ላይ ማለት ነው። ስንትን ብለህ ምናምን አሁን በእርግጥ ማን ነው የናቃት? ሃይማኖት ታደሰን የብሩክ አለማየሁ ባለቤት የብሩክ ምናምን እንድባል እፈልጋለሁ እያለች ነው ሃይማኖት ታደሰ። ማን አባቱ ነው የናቃት? ማን ነው የናቃት? መከበር በከንፈር አለ ያገሬ ሰው። በመጀመሪያ ጥሩ ንግግር፣ ጥሩ ቃላቶች ፍቅርን ያዳብራል፣ ግንኙነቶችን ያዳብራል፣ የሰው ልጅ ርህራሄ ያደርጋል። መልካም ንግግር በአጠቃላይ ለሰው ልጅ በቃ እንዴት ልበላችሁ ምግብ በሉት በቃ በአጠቃላይ በተለይ በፍቅረኛ ዙሪያ ማለት ነው። ይሄ ነገር ደግሞ እኛ ጋር ነው እንጂ ብሩክና አንቺ ጋር ምንም ነገር እንደሌለ ያስታውቃል። ምክንያቱም እዚህ ጋር ስትመጡ ሌላ ነገር ተላብሳችሁ ነው የምትመጡት፣ ሌላ ቦታ ስትሆኑ ደግሞ ሌላ ነገር ተላብሳችሁ ነው የምትመጡት። ስለዚህ እንረዳችኋለን፣ ችግር የለውም። እናንተ ይመቻችሁ፣ ሂዱበት። ጋይስ እንዴት ናችሁ? ሰላም ጤና ይስጥልን። ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። አሁን ላይ ማለት ነው በጣም የደበረኝ ነገር ቢኖር ምንም በቃ የማያሳምን ነገር የማያሳምን ቪዲዮ ላይ መስራት እንደሌለብኝ ተሰማኝ። እኔ ጋይስ በፊት ታቆኛላችሁ እንዴት እንደምሰራ በቀን 3-4 ብዙ ነገሮችን አስብ ይመጣልኛል። አሁን ግን ማለት ነው አንደኛ እንደዛ ያሉ አይዲያ እየሰጡ ማስፋት ጥሩ አይደለም። ሁለተኛ ነገር ደግሞ በቃ አለ አይደለ የማይመስል ነገር ነው ሁሉም ነገር ማለት ነው ጋይስ። አሁን ሌላ ቦታ ሪላክስ ናችሁ፣ ፍሪ ናችሁ። ከዛኛ ጋር ስትመጡ እዚህ ጋር በቻናላችሁ ክብር የለኝ፣ ተቀንጥሼ ተሰብሬ አልተከበርኩም፣ ምን አላልኩም። ክብርም ሁሉም ነገር ያለው ቤታችሁ ነው። ክብርም ሁሉ ነገር ያለው ቤታችሁ ነው። አሁን ማይሞት እንዲህ አበባዋን ተቀብለሽ አላከበርከኝም፣ ካንተ ጋር አብሬ አይደለም አንድ ቤት እያላችሁ እንደው ለተመልካች ጥሩ ነገር ብትሰሩ ምን አለበት? ምን አለበት? ብሩክስ በዚህ ልክ አሁን እንዲያው እንዲህ አንገት ግን ድፍትም ያረጋህ አንተ እንዳላከበርካት ነው ስሜት የሚሰማ ወይስ ምን ተሰምቶ ነው? አልገባኝም። ጉድ እኮ ነው ጋይስ። ወይኔ እናንተ በቃ እናንተ ብቻ ያራዳ ልጆች፣ እኛ በቃ ፋራ ነን። በቃ እኛ እንሰግጣለን። ምን ችግር አለ ታዲያ? ከእናንተ ጋር አብረን እንሰግጣለን። ጋይስ እንዴት አያችሁት የዛሬውን ቪዲዮ ማለት ነው? ትናንትና ፀጉርሽን ለመሰራት እሺ ናቲ ያስታረቀ ፀጉር ቤት ልውጣለች፣ ወጣች፣ መጣች፣ ዛሬ ተፈቀደ። ትናንትና በቃ እኛ እንባንንም። ወይኔ ኧረ ይመችሽ የብሩክ አለማየሁ ሚስት የብሩክ ምናምን እንድባላላች ሚስት በይው። ይኸውላ እኮ ብሩክ አሁን ሽምግልና ልከህ ወይ ባል ነኝ ወይ ሚስት ነኝ የሚለው ነገር እኮ ስላልታወጀላት ነው ሃይሜ እንደዚህ የምትሆነው እንጂ ምንም አዲስ ነገር ኖሮ አይደለም። ይሄ ሰርፕራይዙ ምናምን ደግሞ ያምራል። ግን አሁን እሷ ጥላው ሄደች አይደለ? በኋላ ተመልሰው ሲቦርቁበት ሲጨፍሩበት ነው የሚያድሩት። ወይኔ ከካሜራ ጀርባ ያለውን ግን ሪያክሽናቸውን ቀርጻችሁ ብትፖስቱ ቲክቶክ ላይ ምን አለበት ግን? የምሬ ነው እውነት። ይሄ ከካሜራ ጀርባ እውነት አሁን ይሄ ማን አነሳው? ማን አጸደው ይሄን? እሺ ብሩክ አለማየሁ አጸደው። እሺ ብሩክ አለማየሁ አስተካከለው ለሰርፕራይዝ ለምናምን እንበል። ማን አጸደው? በኋላ ብሩክ አለማየሁ አጸደው። አንድ ቤት ሆናችሁ እንደው ተቆራርፈና ስትሉ አታፍሩም? እንኳን አይደለም እናንተ እንደዚህ ማለት ነው ጧት ታይታችሁ እንኳን በሰዓት እንኳን ካልተያያችሁ ማለት ነው ደም ስራችሁ ቀጥ የሚል ሰዎች ጭራሽ አንድ ሳምንት ሙሉ ተቆራርፋችሁ አንድ ቤት ቁጭ ብላችኋል ሳታወሩ ሳትነጋገሩ። አይ እንደው ምን ብዬ አስተያየት ልስጣችሁ? አሁን ተጣሉና ተለያዩ ብዬ ምን ብዬ አስተያየት ልስጣችሁ? እስኪ ጋይስ እስኪ በኮሜንት እስኪ ንገሩ እስኪ። መቼም እንደው እውነት የሚመስለው ሰው አይጠፋም እኮ። ማርያምን ሃይሚ ትቀልዳለች፣ ታሾፋለች። የምር በጣም ነው በተመልካች እያሾፍሽ ያለሽ አንቺ። ገና ነሽ ገና ብሩኬን ልጅ ትያለሽ እንጂ አንቺ ራስሽ ልጅ ነሽ ገና ልጅ። የምሬ ነው እንዴ ሰው ያ ሁሉ ነገር አልፎ እዛ ቦታ ላይ እንኳን ወደ ኋላ ያላለ ሴት እሺ እንደው እንበልና ማለት ነው እንደው አልተከበርኩም ተዘረጠኩ ተዘለፍኩ ካለ ሃይሚ እንደው ከዚህ በፊት ያንተ ልጅም ቢሆን አልለይህም ያለችው እውነት ፈጣሪ አድርጎ ልጁ ቢሆን ኖሮ ሃይሚ ምንድን ነበር አላማዋ? ንገሩኝ እስኪ። ያለችን እንግዲህ የነገረችን እኔ ከጎንህ ነኝ ልጅህንም ቢሆን ምንም ቢሆን ችግር የለብኝም ብላለች። ውሳኔውንም ሲወስን አንቺ ባለሽበት ነው። ብቻውን እሱ አንቺ በሌለሽበት አግኝቷት የወሰነው ነገር ምንም የለም። የሆነ ብቻህን አግኝታት እዩን የሆነ ነገር ብትወስን ይቅራልህም ብለሽዋል። አዎ እሱን ሰምቻለሁ። ግን ደግሞ
ውሳኔውን የወሰነው ብሩኬ አብሮሽ ነው ቀይራሹ አልቀይርም ማለት የሚሆን መሰለው ሄደ በዛ መንገድ አልሆነም ሌላ ሲስተም መጣ ሌላ በቃ ችግሩ ተፈታ በዛም በዚህ ይሁን ችግሩ ተፈቷል ብሩክ ነፃ ነው አለቀ እኔ ምን ይሆን ዋናው እኔ ነፃነቱ ነው የሚያስፈልገኝ እንጂ እኔ እንደዚህ እኔ አልቆዝሜ እኔ አልታገልም ስለዚህ ሃይሚ ውሸቷን ነው ምንም የፈለጋችሁትን በሉ ሃይሚ ውሸቷን ነው ጭራሽ አንድ ቤት ሆኖ ምንም የማያሳምን ነገር ጥፋት በዛ ምን በዛ ወይኔ ልጅ አለው እኮ ተብላ ሃይሚ እኮ ይዛው ቆይታ ፍቅሩን የተቀበለች ሴት እኮ ናት ሃይሚ ማለት ነው ባሌላ ረግ ፍቃደኛ ነኝ የዘላለም ህይወቴ ነህ እኮ ብላ ከዛ በኋላ ብዙ ላይ ያሳይታናለች እኮ ብዙ እንዴ እኔ እኮ የሚሰሩትን ቪዲዮ ይረሱታል ነው ወይስ ደግሞ ተመልካች በቃ የፈለገውን ይበል ነው እኔ ምንም አንዳንዴ ሃይሚ የምታመጣው አይዲያ ግርም ይለኛል እኔ አሁን ይሄ አይዲያ ምንም ነው ደስ ያላለኝ ምንም ቪዲዮ ማልሰራራው ደስ ስላላለኝ ነው ማለት ምንም በቃ ልረዳበት የምችለው ነገር የለም ይሄን ስላችሁ እኔ የፈለጉትን ቪዲዮአቸው መልቀቅ በቻናላቸው መብታቸው ነው ግን ደግሞ አንዳንድ ጊዜ የማይመስል ነገር በቃ በዚህ ልክ እንዴ የዛኔ የተጎዳች ጊዜ ብትሄድ እሺ ሃይሚ ጥሩ ነው አሁን ላይ ብሩኬ በቃ ነፃ ወጥቻለሁ ታረቀኝ እያለ ቢለምናት ኦኬ ትክክል ናቸው ሃይሚን በዛን ሰዓት ሄዳለች ትክክል ናት ብሩኬም አሁን ይቅርታ ማለት አለበት እግር ማጠብ አለበት እግር መሳም አለበት ብንልም ችግር የለውም እኮ አሁንም እግርሽን ቢያጥብስም ችግር የለውም ግን ያኮረፍሽበት እንክብካቤ የጠየቅሽበት ርዕስ አያስኬድም ጋይስ ምንም አያስኬድም ይሄ ደግሞ የማያስኬደው ምንድነው ተመልካቹ ጋር ነው እናንተ ጋር ትክክል ልትሆን ይችላል ምክንያቱም እቺ 20 ደቂቃ ቪዲዮ እንደፈለጋችሁ ትሰራላችሁ ከዛ በኋላ ግን ያለው ዓለም በቀኝ ዓለም ገና ነው ይሄ የታወቀ ነው ለምን ተዋሻላችሁ መዋሸት ምን አስፈለገ በዚህ ልክ የኩርፊያ ካራክተር መላበሱ ምን አስፈለገ ብሩኬ ቡታጀራ ያለችው ስፖርተኛ ጋር ያለችው የሰራው ማስታወቂያ ፈታ ነው እንደዛ ስለዚህ ሌላ ቦታ ፈታ ትላላችሁ እኛ ጋር ስትመጡ ግን ካራክተራችሁን ተላብሳችሁ ሃይሚ የጭቅጭቅ እንዳሮጊት ብሩኬ ደግሞ አሳዛኝ መስሎ ካራክተሩን ለብሶ እኛ ጋር ይመጣል ማለት ነው ምን ማለት ነው ምን በደልናችሁ ምን አረግናችሁ እኛ ፈታ ብላችሁ ቤታችሁ ያፈራውን እየሆናችሁ ብትመጡ ምን ችግር አለው እንዴ እኮስ ፍቅረኛ መንከባከብ በእናንተ አልተጀመረም እኮ አይደል እንዴ ፍቅረኛ እግር ማጠብ ብርቅ ነው እንዴ ብርቅ አይደለም እኮ አረ ስንት ነገር አለ ስንት ነገር እናንተ እኮ እስካሁን ፍቅራችሁን ስላልተገላለጻችሁ እኛ ምንም አርጓል አልናችሁም እኮ ምንም እኛ ማለት አሁን ሃይሚ ሰው የሚያወራ ብሩኬ እኮ ሰው የሚለውን አንድም ቀን ሰምቶ ያቅም እንጂ የምሬን ነው ሃይሚ ተሳስተሻል እዚህ ጋር አንቺ ነሽ እንጂ በብዛት ሰው የሚልሽን የምታዳምጪው ብሩኬ ሰው የሚለውን አይሰማም ሲጀመር ሰው በሰው ሄዶ ምንም አናግሮሽም ጠይቆሽም አያቅም ሲጀመር ማለት ነው እና ይሄን እሱን አያካትትም እውነት ለመናገር ማለት ነው ሌላው ሲቀጥል በየጊዜው እንደዚህ እስከመቼ ድረስ ነው እናንተ እየተጨቃጨቃችሁ ሌላ አስተራቂ መጥቶ በየጊዜው አዳዲስ ሰው ተዋወቃላችሁ አዳዲሱም ሰው እናንተ ጋር ሲመጣ በሽምግልና ነው የሚመጣው ገና አንድ ልጅ ሳትወልዱ ገና ትዳር ሳትይዙ እናንተ ካሁኑ ሽምግልና እየመጣ የሚያስታርቃችሁ ሰዎች ነገ ልጆቻችሁ ፊትም እንደዚሁ አንተ ህፃን ነህ አንተ ልጅ ነህ አንተ እንደዚህ ነህ እያላችሁ ልትቦጫጨሩ ነው ወይስ ምንድነው ልጁ ከናንተ የሚማረው ነው አሁን እኔ ጥያቄ መቸስ እንግዲህ አይቀር ዳዴ እያላችሁ ወደዛው መስመር እየሄዳችሁ ነው እንግዲህ ሃይሚ ያድግ ያለው ሁሌ እንደ ልጅ አትየኝ እኔ እንዳሮግ ይሳስብ አንተ እንደ ህፃን ልጅ አታስብ ነው እያለች ያለችው ጀስት ሃይሚ እንደ እናት ብሩኬ እንደ ልጅ ማለት ነው እንግዲህ አስተሳሰቧ ማለት ነው እያለች ያለችው እኔ እንደ ትልቅ ሰው ሳስብ አንተ እንደ ህፃን ታስባለህ ነው ግን ደግሞ እንደ ህፃን አስቦ ብሩኬ አሁን ላይ ያደረገው ያጠፋውም ጥፋት ምንም ነገር የለም እንደ ሐሳብ ማለት ነው በቪዲዮ ራሱ ያስተምራችኋል ቢባል ለፍቅረኞች ራሱ ለኑሮም ሆነ ለትዳርም ለተለያየ ለግንኙነት ያስተምራል ብለሽ ብታስቢ ምንም የሆንሽው የተበደልሽው ነገር የለም በዛ መካከል እንኳን እሺ የዩ ጉዳይ እንኳን ሳያልቅ ቢሆን ኦኬ ብሩኬ ያፈቀራት ሴት ውሳኔ ወሰነችበት ስለዚህ እንደዚህ አይነት ነገር ፍቅራችሁ መሃል መጥቶ እንዳያቆራረጣችሁ ያንን ያስተምራል ብለን እንረዳለን አሁን ሃይሚ ልክ ብሩክ ነፃ መሆኑን ስታቅ በቃ ይሆናል አይደል በቀል ለመበቀል ነው የሚመስለው የምሬን ነው በቃ በቀል ላናደው ነገር እንደዛ ላበሳጨው ነገር ነው እንጂ በቃ ችግሩ ተፈታለት ቀጥታ እኔ ጋር መጥቶ እንዳይደሰት እንደዛ ነው ሃይሚ ያዘችው እልህ ነው ያዘችው እንጂ እኮ አሁን ጥላቻ ማለት ጥላቻ ከሆነ ይችና አበባ ለምን ብጥስጥስ አርገሽ ለምን አጣልሻት ለምን ተቀበልሽው
ለምን ጎኑ ተቀመጥሽ? ወርወርሽው አትይም? የምር ካላፈቀርሽው ካልወደድሽው ከውስጥሽ እንዲወጣ ከፈለግሽ የሰው ልጅ እኮ እንዲስተካከል በዚህ አይደለም ቅጣት እንደሆነቱ ከሆነ ማለት ነው። ግን እነሱ እኛ ጋር ብቻ ነው ድራማውን የሚሰሩት እኛ ጋር ብቻ ነው እንጂ ከዚች ቪዲዮ በኋላ አሸሸ ገዳይ ነው። ግን ለምን አስፈለገ መዋሸቱ ነው የኛ ጥያቄ። አሁን ዛሬ ለእያንዳንዳችሁ አስተያየት ስንሰጣችሁ ነገ ደግሞ ልክ ስትታረቁ እንዴ ምድር አትበቃችሁም እንዲህ ብላችሁን እናንተ ያወራችሁትን ትረስታላችሁ። እኛ ምን እናርግ? እኛ ባላችሁ ልክ ነው አናያችሁም ብለን ስንወስን አያስችለን ሐሳብ አንሰጥም። በቃ ይቅርብን ይለፈን ብለን ስናስብ አንችል እንዴት ያስችላል? እና አሁን የቀኑን ትቼዋለሁ። ምን ሌላ ነገር እየተናገርኩ ለምን ከኦዲየንስ ጋር እናከሳለሁ ብዬ ትቼዋለሁ የቀኑን ማለት ነው። ምክንያቱም ምንም በቃ ሳስበው በቃ እዩ ማሁን ፌመስ ሆነች፣ ጭራሽ ከሌላ ሰው ጋር መስራት ጀመረች። ሁሉም ነገር ሳይ በቃ ሰው ስራ ላይ ነው ያለው። ስለዚህ ለምን አሽቃብጣለሁ? ለምን ይሁን ብዬ ስለዚህ ሃይሚና ብሩኬም አሁን ተጣልተዋል ብላችሁ የምታስቡ ሰዎች ካላችሁ ተሸውዳችኋል። ምክንያቱም የኔ ንግስት እንዲሆነች እኮ ስታሳዝን፣ የኔ ቀብራራ እንደዚህ ሆነ ኧረ ድዛኔ በውሸት የሚያስመስል ሰው እኔ አልወድም እንደዚህ። ምክንያቱም አሳማኝ በሆነ ነገር ቪዲዮ ከጎና እየከወንኩ ነው ይሶክ ያስኬዳል። ከዛ ውጭ ግን ለምን እንደዚህ ሰው አንድ ቤት ሆኑ 3 ቀን ተኮራረፉ። ከዛ በላይ እናንተ አባት ነው እናት ነው ነፍሰ ገዳይ የተደረጋችሁት። በአሁን ሰዓት ነፍሰ ገዳይ እንኳን ሰላም አድርጎ እየኖረ እናንተ እንደ ነፍሰ ገዳይ ማን ስለሆናችሁ ነው አንድ ቤት ሆናችሁ አልተግባባንም አልተስማማንም በቃ ጫና በዛ እንደዚህ ሆነ። ኧረ ብሩክ ተው አንተ እንኳን ኮስተር በል እስኪ። ምን አስበህ ነው አንተ እንኳን ኮስተር በል በቃ። መቼስ ያው ማለት ኮስተር በስልህ በቃ እስኪ ወስን እስኪ አንተ እስኪ የሷ ስሜት ደግሞ ምን ይላል እስኪ። ሄድልኝ ነው ልቀቀኝ ነው ቶይ ነው በቃ እስኪ እንክብካቤው አልጣመኝም አልተመቸኝም ብላለች አይደል? በቃ ልቀቃት ተወት አድርጋት በቃ ትጨፍር እስኪ ትሂድ። መሄድ ያሰበችበት ቦታ ድረስ ትድረስና ትመለስ። ምንም የሚጸጽት ነገር አይኖርም። በቃ አድጋለች። አሁን ድሮ አላደግሽም ልጅ ነሽ እያልካት ነው አይደለ? እየፈራህ ነው። አሁን ደግሞ አድጋለች በቃ ትልቅ ሰው ሆናለች። ስለዚህ ልቀቃት እስከፈለገችው ድረስ ትሂድ። አንተም ራስህን ጠብቀህ መሄድ ባለበት መንገድ ሂድ። አለቀ። ምንም እኮ አዲስ ነገር የለውም እዚህ ጋር። ሲጀመር ሃይሚን ማገት ምናምን አስፈላጊ አይደለም። እንደውነቱ እንደው ሳስበው እኔ ራሱ ለምን በግድ ምን ነው በግድ ምን አስፈለገ? በውድ ራሷ ፈቅዳ አይደል እንዴ እሱ ጋር ከቤቷ ወደ ቤቷ የመጣችው ፈቅዳና ወዳ ነው። መሽማግሌ ላከላትም። ስለዚህ ወዳ እስከመጣች ድረስ ደግሞ ወዳ ትኖራለች እንጂ አንተ በረዘግተባት አንተ አስራሃት ምናምን መኖሩ አስፈላጊ ነው ብዬ አላስብም እኔ። እንደውንም ሰው ማለት ነው ለቀቅ ስታረጉት የራሱ ግራ ሲገባው ያቀደው ተንኮል ሁሉ ይጠፋል፣ ሰይጣን ሁሉ ይጠፋል። ግን አሁን አንተም ሙጭጭ ስትልባት እሷም ሙጭጭ ስትል ማለት ነው ምንም ሰላም አይመጣም። ለምን ሰይጣኑ ለማራራቅ ነው እየባሰ ነው የሚመጣው እየባሰ። ስለዚህ ብሩኬም ለቀቅ አርጋት ሃይሚን ዘና ትበል ፈታ ትበል የፈለገችበት ትሄድ። አንተም ወጣ በል ዘና በል በቃ ምንም አይመጣም። ማየት አለቀ። ምን እንደዚህ ክፉ ነገር አነጋገራችሁ ቁጭ ብላችሁ አንተ እንደዚህ ነህ አንተ አላከበርከኝም አልተከበርኩም። የሚያከብረውን ሰው እስኪ ይምጣንየው ምን ነው እስኪ የሚያከብርሽን ሰው የሆነታችሁ ከሆነ ማለት ነው። ግን ውሸት ነው ችከሳ ነው ሁሉም ነገር ችከሳ። የምሬን ነው። እውነት ካላችሁ እናንተ እስኪ እኔ ያልኳችሁን አድርጉ። ሃይሚም የፈለግሽበት ሂጂ ዋይ አይደሪ ነይ ብሩኬም እንደዛው እስኪ እንያችሁ እስኪ ሳትተያዩ ማለት ነው። እና ያለን የዛን ሰዓት ሁሉ እኮ ነው ተለያዩ አሉን ምን ላይ መስሏችሁ ይሉናል እኮ። አሁን ነገ መተው ደግሞ እኛን ነው የሚወቅሱት እኮ ዛሬ አወሩትን ረስተውት ጋይስ እንዴ ጉድ ፈላ። እኔ መሰለ ሰርፕራይዝ ተገኝቶልሽ በቃ ይቅርብ ይያለሁ አለቃትም እንዴ። አሁን ሃይሚ ዛሬ ጥሎ መሄድ ምን አመጣው? እኔ ተናድጄ አይደለም ጋይስ። እኔ ምን አናድደኝ? የምትጫወተው ህይወቷ ላይ ነው ባሏ ላይ ነው። ምን አገባኝ? እኔ ተመልካች ነኝ። ግን በተመልካች ባየሁበት ልክ ደግሞ ይሄን ይመስላል የኔ አስተያየት ማለት ነው። ምንም ይቅርታ የሚባል ነገር የለም። ብሩኬም ሰው ተንከባከባት ሲልህ አይደለም መንከባከብ ያለብህ። በመጀመሪያም እንደምትንከባከባት አንተ ማንም ዓለም ሀገር የሚያውቀው ነው። ምንም አዲስ ነገር የለውም። ምንም ይሄ ሀገር የሚያውቀው ነው። ሀገር የማያውቀውን እንክብካቤ ርቆሽ ተንከባከባት አለቀ። እኔ ጋር ያለው ነገር ይሄ ነው። ከዛ ውጪ ሴት ልጅ ምንም የሚያነጫነጫት ነገር የለም። እውነቴን ነው የምሬ ነው። ፍቅረኛ ከተባልክ በቃ ፍቅረኝነት ያለብህን ኃላፊነት አሟላ። ከዛ ውጪ ቡቡ
ቆፍጠር ብለህ በቃ ይሆናል አይደለ? ቆምጠጥ ያለ በቃ የአባትነት የቤት ኃላፊነት ውሳኔ መወሰን አለብህ። የኛ ውድ ቤተሰቦች ለዛሬ የነበረኝ ቆይታ ይሄን ይመስላል። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር ያድርጋችሁ ቤተሰብ አድርጉኝ። አመሰግናለሁ። ባይ